ተራኛ ግብ ቁጭ በይ። እሺ ስምሽ ምንድን ነው? እኔ አትበይ። ስሜ ማርታ ይባላል። ይባላሉ ምናምን አይሰራም። ማርታ ብቻ። እሺ ጾታሽ? ጾታዬን እኮ አይቶ መገመት ይቻላል። እንደዚህ የሚባል ነገር የለም። ሳያዩ ያመኑ ብፁዓን ናቸው ሲባል አልሰማሽም? አሳይ። አሳይኝ። አትበይ። ተነስና አሳይ። ምኑ? ዝም ብሎ መገመት አይቻልም? አይቻልም። እንደዚህ የቁም ግምት ትተናል። ወንድም ሴትም እኮ ሱሪ ይለብሳል። እሱ ነው እኮ ግራ አስገባን እኮ እሱ ነው። ወንድናሽን ብላሽ ደግሞ ሌላ ጊዜ ልትወዳደሪ ነው? ጾታሽን አሳይ። ምኑን ነው ማሳየው? ጾታሽን አታሳይም? ምኑ? ጾታሽን አታሳይም? አንድ አታሳይም? ሁለት አታሳይም? ሶስት ውጭ ውጭ። አላሳይም። ጾታ ማሳየት ብርቅ ነው እንዴ? ባትሪ ተራኛ። እሺ ስም? ሄርሞን። ሄርሞን የኢትዮጵያዊነት ስም አይመስልም። ጾታ? ሴት። እሱ በኋላ ይጠራል። እድሜ? 13። ትንሽ አልበዛ? የምታሻሽው ነገር የለም? ምነው በዛ? እውነቴን ነው። ያመንሽውን ግን ጽፈር፣ በኋላ ግን ይጠራል። የወንድ ልጅ ደሞዝና የሴት ልጅ እድሜ አይጠየቅም አይደለም የሚባለው? ይጠየቃል፣ ይመረመራል፣ ይጠራል። ህብረተሰቡን ጭንቅላት ለማስፋት ለማንቦርቃቅ ያሳስባል። ሽልማቱ ምንድን ነው? ቀጣዩ ዓመት በዓል ምንድን ነው? ዓመት በዓል ነው። አዎ። ስለዚህ ሽልማቱ ዶሮ ወይም ከብት ነው። አልገባኝም። አይሽ በእናትሽ በኩል ሴት ነሽ። ዶሮ ብንሸልምሽ ጥያቄ ቁጥር 1 የዶሮ ብልት ስንት ነው? 12። ወንዱን ነው የሚልሽ። 12። ብልት ስንት ነው? አንድ ነው። የዶሮ ብልት አንድ ነው። አይሽ ዝም ብለሽ አንቺ እንደ ፓረስ ዝም ብለሽ አትጋልቢ። ጥያቄዎቹን እኮ ዞር ዞር ብለሽ መመለስ አለብሽ። እንደዚህ አይነት ግራ ማጋባ ጥያቄዎች ነው የምንጠብቀው። ተጠንቅቃችሁማ ማወቅ አለባችሁ። ይሄን ገባሽ? እሺ ጥያቄ ቁጥር 2 ዓለምን ለመጀመሪያ ጊዜ የዞረው ማን ነው? ማጀላን አይደለም፣ ንፋስ። ጥያቄ ቁጥር 3 የቤት እንስሳ እና የዱር እንስሳ ተመሳሳይ የሆኑትን ሁለቱን ግለጹ። ድመትና ነብር። አይደለም። የቤት አህያ አለ፣ የዱር አህያ አለ። እሱን ለማለት ፈልጌ ነው። ማለት የትራፊክ መንገድ ላይ ዘብራ አይነት ከለር ያለው ማለት ነው። ጥያቄ ቁጥር 4 የግሪኩ ፈላስፋ አባባሎች አንዱን ጥቀስ። እኔ የማውቀው አለማወቄን ነው። እኔስ? ጥያቄ ቁጥር 5 ስፖርት ድሮግባ ስንት ጎል አገባ? ለምን አገባ? ማን አገባ ብሎት? እኔ የምለው ይሄ ነገር ጠቅላላ እውቀት ነው፣ ጠቅላላ ድርቀት? ድርቀት ብትይ ምን ትዝ አለኝ? የጭንቅላት ድርቀት አለ፣
ውድ ድርቀት አለ። ይቅርታ እሱን ጠይቆት ይቻላል። ጠይቂ። የሬዲዮ ሞገድ ለመጀመሪያ ጊዜ ፈለሰፈው ማን ነው? አይ እንደዛ አይነት ጥያቄ አትጠይቂ። እኛ እንጠይቃለን እንጂ አንጠየቅም።